ፍቅረኛው አለ። እሺ ወንድና ሴት ቤስት ፍሬንድ መሆን ይችላሉ? አዎ በሚገባ። ቤስት ፍሬንድ አለሽ? አለኝ። ፍቅረኛስ? ፍቅረኛው አለ። እሺ ቤስት ፍሬንድሽ ከደውይና ወዳለው በይው፣ ከዛ የሱን ሪአክሽን አብረን ያ መልስ ይታወቃል። አይሆንም እንደሚል ምን እንደሚልሽ ማለት ነው። አይሆንም ነው። እርግጠኛ ነሽ? አዎ ደውይ። አንተ ተረገምክ ወይ? እኔ ታማች እንዴት ነህ? በእናትህ አሉ ዳንስ አለን። አንቺ ሸመተሽኛ ደውልላለሁ ብለሽ መሸመተትኩ ስላልተመቸኝ እኮ ነው። አይ ኧረ በጣም ትገርሚያለሽ አንቺ። ሰማኝማ። ወይ በእናትህ የሆነ ጥያቄ ልጠይቅህ ነበር። ኢኮኖሚ እንደማለት ነው። አይ አታዝም፣ እንደዛ አይደለም። በቃ ከሱ ጋር መለየት ፈልጋለሁና አብራኝ ብትሆን ፈልጋለሁ። የምርሽ ነው? አሁን በሰዓት እንደዛ ይቀልቀልዳለሁ። አይ ያው ስልሽ እኔም ላንቺ ያለኝን ቦታ ታውቂያለሽ። ያው እንዴት እንደምነግርሽ እኔም ራሱ በጣም ግራ ገብቶኝ ነበር። በጣም ጨንቆኝ ነበር። ማለትማ አብረን ብንሆን በጣም ደስ ይለኛል። እኔ እኮ ግን እየቀለድኩኝ አይደለም። በእውነት እኔም እየቀለድኩ አይደለም። እኔ በጣም ረጅም ጊዜ እንደዚህ አይነት ነገር እያሰብኩ ማን እንጃ። አንተ የምርህን ነው? አዎ በእውነት ፍቅረኛ ታውቂያለሽ። ለእሷ ያለኝ አመለካከት ራሱ ያው ብዙም አይመቸኝም፣ ግን ያው ለአንቺ ስል አፈነዳደው። ፍቅር እንዴት ነው ማለት ከሱ ጋር እንዳለው ምናምን ታውቃለህ እኮ። ያው ታውቂያለሽ፣ ሰውን እኮ ልደደው ተብሎ አይወደድም። ያው ኧረ በቃ እሺ ዝም በል። እውነት በቃ ዝም በል። አንቺ እየቀለድሽብኝ ነበር እንዴ? በጣም ነው የምታስጠላው። በጣም እንዴ ውሻ ነህ አንተ? ምን ማለት ነው? ቆይ እወድሻለሁ ማለት እንደዚህ ያስፈራል? በእናትህ ዝም በል። ያው እንግዲህ ይወዳታል። እንግዲህ ያው ምን ይባላል፣ እንኳን አንቺም ፍቅረኛም ቤስት ፍሬንድም ኖረሽ ያው እንግዲህ ሁላችሁም ምን እንደተሰማ ኮሜንት ላይ ነገሩኝ። ይመቻችሁ። አመሰግናለሁ። እዛ ጋር ሽንቴን ሸና ሱሪ ላውቄ ቁጭ ስል የሆነ ነገር ወቅቶኝ ደንግጬ ስነሳዋል። ቢሆን ጥሩ ነው። ምንድነው? ኦ ማይ ጋድ ትልቅዬ ሳር ላይ ግራስ ሆፐር በአማርኛ ምን ነበረ? ፊንጢጣ? ኧረ እባክሽ ፌንጣ ነው የሚባለው። ያ ፌንጣ ግን ፊንጢጣ ምን ነበረ? ኦ ማይ ጋድ አማርኛ ግን ሲያስጠላ። ቋንቋውን የተሳደብሽ መስሎሽ ነው አይደል? ራስሽን እየተሳደብሽ ያለሽ። ኧረ ሀገሬ ወዴት እየሄድን ነው?